ለወንድ ልጅ ከመፈቀር ይበልጥ መከበር ያዋጣዋል ወይም ደግሞ ከመወደድ ይበልጥ አንተ መከበርን ማስቀደም አለብህ። ይህንን ለረዥም ጊዜ ሳዜመው የኖርኩት ዜማ ነው። ከፍቅር ይበልጥ ክብር ለወንድ ልጅ ይበልጥበታል ብዬ አሁንም ደግምላችኋለሁ። እንዲሁም ለምን ይህ ነገር ልክ እንደሆነ በሳይኮሎጂ መሰረት አድርጌ አስረዳችኋለሁ። ፍቅርና ክብር ሲወዳደሩ አንድ አባባል ይመጣልኛል። የማኪቬሊ አባባል አለ። love is volatile but respect lingers ይላል። love is volatile but respect lingers። ይህ ምን ማለት ነው? ፍቅር ተናኝ ነው ወይ ደግሞ መውደድ ተናኝ ነው፣ ይተናል፣ ጊዜያዊ ነው ወይም ደግሞ በጣም ተለዋዋጭ የሆነ ነገር ነው። ክብርና ፍርሃት ግን በጣም የሚቆዩ ሊንገር የሚያደርጉ በቀላሉ የማይሸረሸሩ መሰረት ያላቸው ነገሮች ናቸው። በራሳችሁ ህይወት እዩት። አንድ ሰው አንተን ቢወድህ ያንን ሰው ብታስቀይመው ወይም ደግሞ የሆነ የማይመቸውን ነገር ብታደርግ አንተን ላለመውደድ በጣም ቅርብ ነው። ዛሬ ይወድሃል፣ ነገ አይወድህም፣ ከነገ ወዲያ ደግሞ ሊወድህ ይችላል። ክብርና ፍርሃት ግን በጣም ዘላቂ የሆኑ መሰረት ያላቸው ነገሮች ናቸው። አንድን ሰው ስናከብር ያንን ሰው ላለማክበር ወይም ደግሞ ለመናቅ በጣም ብዙ ነገር ይፈጅብናል። መቼምም ላይፈጠር ይችላል። አንድን ሰውም ከፈራህ ያንን ሰው ለመናቅ ወይም ደግሞ ለመድፈር በጣም ብዙ ነገር ይፈጅብሃል። መቼምም እንደገና ላይፈጠር ይችላል። ክብርና ፍርሃት በጣም ዘላቂነት ያላቸውና መሰረት ያላቸው ነገሮች ናቸው። ከተወዳጅነት ይበልጥ ተወዳጅነት ዛሬ ሊኖር ይችላል፣ ነገ ልታጣው ትችላለህ። አንተ በባህሪ ፒፕል ፕሊዘር ከሆንክ ሰዎችን ማስደሰት በሰዎች ዘንድ ተወዳጅነትን የማግኘት ፍላጎት ካለ ይህንን ባህሪህን ማቆም አለብህ። በሰዎች ዘንድ ለመከበርና ለመፈራት ነው መነሳሳት ያለብህ። ሴት ልጅ የሚስባት የሚከበርና የሚፈራ ወንድ ነው። ምክንያቱም ፊሜል ኢዝ አትራክትድ ቱ ስታተስ፣ ፊሜል ኢዝ አትራክትድ ቱ ሪስፔክት ኤንድ ፓወር። ሀያልነት ያለው ወንድ ነው ሴት ልጅ የምትወደው። ይህንን ሀያልነትህን ደግሞ በክብርና በፍርሃት ነው ልታገኝ የምትችለው። ጤና ይስጥልኝ። እኔ ውብ አለም ነኝ። በሳይኮሎጂና በፍልስፍና ጥናት ያለኝ ሲሆን አሁን በግል ዌብሳይቴ webclass.com የሜንቶርሽፕ ፕሮግራም እየሰጠው እገኛለሁ። ዌብሳይቴን ገብታችሁ መመልከታችሁንና ሜንቶርሽፕ መውሰዳችሁን እንዳትረሱ። webclass.com ሊንኩን ባዮ ላይ ማግኘት ትችላላችሁ። አሊያም ጉግል ላይ webclass.com ብላችሁ ሰርች ብታደረጉ ዌብሳይቴን ማግኘት ትችላላችሁ። ውብ አለም አትዋሽም፣ ውብ አለም ነገረችኝ እንዳትሉ።